ሰላም እንዴት ናችሁ ጋይስ? አለን መስከን እንግዲህ እኔ ተመስገን ይባላል። የእናንተ ስማችሁስ ማን ነው? ሌላ ጊዜ እንተዋወቃለን። እሱ መገናኘታችን አይቀርም። እንግዲህ እንገናኛለን ብዬ ተስፋ አደርጋለሁ። እንደምን አላችሁ? ህይወት እንዴት ይዟችኋል? ክረምትምስ እንዴት ይዟችኋል? እኔ እንግዲህ አለው ከገጠመን ነገር አንዱ ልንገራችሁ። ምን መሰላችሁ? ከምንም በላይ እናንተም ጀግኖች ናችሁ። ከምንም በላይ የራሳችሁ ህይወት አሳልፋችሁ አልሰጣችሁም። ስለዚህ ጀግኖች ናችሁ። ለምንም ችግር አሳልፋችሁ የራሳችሁን ህይወት አልሰጣችሁም። እኔ ምን እንደሆንኩ ልንገርላችሁ። ስራ ተቀጥሬ እየሰራው ነበርና ብዙ ነገር ገጥሞን ማለት ነው። አምላክ ወይ ለምን ተፈጠርኩ እስኪል ድረስ እንደውም ደርሼ ነበርና ማለት ነው። አምላክ ወይ ለምን ተፈጠርኩ? ለምን ፈጠርከን? እኔ ለራሴ ከራሴ ተርፈ ለሌሎች ማልተርፍ ከሆነ ለምን ፈጠርከን ብዬ እንደውም ብዬ ነበር ቤተክርስቲያን እጄ ጮኩትና እንግዲህ ዛሬ ችግር ቢገጥመንም ለነገ ደግሞ ምን እንደምናደርግ አናቅምና እንግዲህ በሱ ተስፋ እናደርጋለን ብዬ አስባለሁ። እናንተም ተስፋ አድርጉበት። የራሳችሁን ህይወት ምንም አይነት ተስፋ እንዳትቆርጡ። ተበርታቱ፣ በርቱ እላችኋለሁ። እኔንም ሰብስክራይብ እያደረጋችሁ በዩቲዩብ አበርታቱን እላችኋለሁ። አመሰግናችኋለሁ ወንድሞች።